ዲሽን እንዴት አሪፍ አድርገን እንደምንሰራ አሳያችኋለሁ ዛሬ ማለት ነው። ዛሬ በእነሱ ፍላጎት መሰረት ቆርቆሮ እንዳይበሰብስ ድንጋይ ምናምን እንዳይጫን ብለውን በድሪል አሪፍ አድርጌ ነው የምንሰራላቸው። አንዳንድ የጎደሉ እቃዎች ነበሩ። ኤልኤንቢ ማቀፊያ ምናምን ገጣጥመንላቸው በድሪል አሪፍ አድርገን እናሳያቸዋለን። አሁን እንደምታዩት መስመራችን ዘርግተናል። ቆርቆሮ አሁን 2 ሰዓት ነው የምንሰራው፣ ናይል ሳት እና ኢትዮ ሳት ማለት ነው። ሮቶ ላይ ናይል ሳት እናደርጋለን፣ ኢትዮ ሳቱን ደግሞ እንሰራለን ማለት ነው። ይህ ሞረጃው አሸንዳየው ሲነካ ማለት ነው። ገንቡ ላይ እንደዚህ አድርገን አሪፍ አድርገን እንበሳላቸዋለን። በድሪል እዚህ ላይ እንበሳና እዚህ ላይ እናስረዋለን። ኢትዮ ሳቱ ማለት ነው። አሪፍ አድርገን እንሰራዋለን ማለት ነው። መስመራችን ዘርግተን ኢትዮ ሳቱን ጨርሰን ናይል ሳቱንም እንደዚህ እናስረዋለን ማለት ነው። እንደምታዩት አድርገን ሰርተንላችኋል ማለት ነው። ይህ እንደምታዩት ታስሮ ነው ኢትዮ ሳት መቶልኝ ሙሉ ጨርሼው ነው ማለት ነው። ከዛ በመቀጠል ናይል ሳቱን እንሰራላችኋለን እዚህ ጋር ማለት ነው። ሮቶ ስለነበር አልተመቸንም፣ ትንሽ ዝቅ አድርገን ነው የሰራነው።